አክሱም ብላችሁ ሰርች አድርጉ። በጣም ያማል ወላሂ በጣም። ጅማ ብላችሁ ሰርች ብታደርጉ የጅማ አለባበስ ነው የሚመጣላችሁ። የጅማ ባል። ወሎ ብላችሁ ጎንደር ብላችሁ የትኛውንም ሀገር ሰርች ብታደርጉም እንደሚመጣላችሁ የዛ ሀገር አለባበስ ወይንም የዛ ሀገር ባህል ነው የሚመጣላችሁ። አክሱም ብላችሁ ሰርች ስታደርጉ ግን የሚመጣላችሁ ነገር ወላሂ ነው የሚላችሁ በጣም ያማል በጣም ማለት ነው። አክሱም ኢትዮጵያዊነት የታወጀባት ሃይማኖት የተሰበከባትና የተተከለባት ስፍራ ናት። የእምነታችን ቅድመ መሰበኪያ የኢትዮጵያዊነት መሰረት አክሱም ከዓለም ተለይታ የዝምታ ድባብ በነገሰባት የጥንቱ ሕይወት የብሉይና የሐዲስ ኪዳን መሰረት የተጣለባት የአባቶቻችን ሀገር የክርስትና መዲና አክሱም እጅግ ድንቅ ምስጢርን ይዛ የአምላክ የቃል ኪዳኑን ታቦት ሸሽጋ ዕለተ ምጽአት